ለምን እንደሆነ ታውቃላችሁ? ቲክቶከሮች ብዙ ፎሎወር ያላቸው የሚከተሏቸውን ሰዎች እኛ እንዳናይ የሚቆልፉበት ምክንያት ብዙዎቹ በአጭሩ ጊዜ ያደጉበት ዋነኛው ሚስጥር እዛ ውስጥ ይገኛል። በዚህ ቪዲዮ እነግራችኋለሁ። እንግዲህ እዛ ውስጥ ከሚቆልፉባቸው ቶፕ ክሬተሮች ውስጥ የቪዲዮቸውን ስታይል፣ እንዴት አይነት ሁክ እንደሚጠቀሙ፣ ኤዲቲንግ ስታይል፣ ካፕሽን፣ የቪዲዮቸውን ርዝማኔ፣ የተለያየ ለራሳቸው ቪዲዮ የሚጠቅማቸውን ነገር እዛ ላይ የገቡ ጥናት ያደርጋሉ ማለት ነው። ጥናት አድርገው በራሳቸው ስታይል ኮንቨርት አድርገው ይጠቀሙበታል። ነገር ግን ኮፒ ፔስት እንዳታደርጉ በፍጹም ማለት ነው። ይህንን እንግዲህ ካደረጋችሁ ትራይ ኤንድ ኢረር የምታደርጉበትን ጊዜ በሚገባ በደንብ አድርጎ ይቀንስላችኋል። ምክንያቱም ይሄን የትራያል እና ኢረር ታይም የሚቀንስላችሁ ዋነኛው ምክንያት ያንን ቪዲዮ ስተዲ በምታደርጉ ሰዓት ሰዎች እንዴት ኢንጌጅ እንደሚያደርጉ፣ ምን አይነት ቪዲዮዎች በደንብ ቫይራል እንደሚሆኑ በደንብ እንድትረዱ ስለሚያደርጋችሁ የራሳችሁ ቪዲዮ ዝግጅት ላይ እነዚህን ቴክኒኮች ለቪዲዮችሁ ግብአት መጠቀም ስለምትችሉ ማለት። ስለዚህ አንድ ሚስጥር ተፈቶላችኋል ብዬ አስባለሁ። እኔ እንግዲህ በግሌ ትልልቅ ቶፕ ክሬተሮችን እንዴት አድርጌ ሪሰርች እንደማድረግና ለራሴ ግብአት እንዴት እንደምጠቀምበት ፈልጉ ካላችሁ ፕራይቬትሊ ኮች ላደርጋችሁ ዝግጁ። ስለዚህ እናንተም ቶፕ የምትሏቸውን ክሬተሮች ወደ ፎሎዊንግ ሊስታችሁ አስገብታችሁ ቆልፋችሁ እነዛን ሰዎች ማስቀመጥ ትችላላችሁ። እኛ እንድናውቃቸው የምትፈልጓቸው ኢንስፓየር የሚያደርጓቸውን ቶፕ 3 ኮንተንት ክሬተሮቻችሁን ደግሞ ኮመንት ባር ላይ ሜንሽን አድርጉልን። እነሱም ሲመጡ ደስ እንዲላቸው ማለት ነው።